መቀንጨርን ለመከላከልና ለመቆጣጠር የሚያስችል የቅስቀሳና የፕሮሞሽን ስራ በባቲ ሰኞ ገበያ ላይ መካሄዱ ተገለጸ። በሀገራችን ብሎም በክልሉ እስከ 2026 ከ2 ዓመት በታች የሆኑ ህጻናትን ከመቀንጨር ችግር ነፃ ለማድረግ የተቀመጠውን እቅድ ተግባራዊ ለማድረግ የሚያስችል የቅስቀሳና የፕሮሞሽን ስራ የግንዛቤ ፈጠራ ስራ በባቲ ሰኞ ገበያ ላይ ተሰርቷል። የቅስቀሳና የፕሮሞሽን የግንዛቤ ፈጠራ ስራው ስለመቀንጨር ምንነት በስርዓተ ምግብ መዛባትና አለመመጣጠን የሚመጣን የመቀንጨር ችግር እንዴት መከላከል እንደሚቻል የሚገልጽ መልእክት እንዲተላለፍ ተደርጓል። መቀንጨርን ለመከላከልና ለመቆጣጠር ያስችል ዘንድ የተዘጋጀው መልእክትና ብሮሸር፣ በራሪ ወረቀት ስርጭት የሰቆጣ ቃል ኪዳን ፕሮግራም ከወረዳው መንግስት ኮሚኒኬሽን ጽህፈት ቤት ጋር በመተባበር ከባቲ ወረዳ ከ26ቱም ቀበሌ ለሰኞ ገበያ ለመጡ አርሶ አደሮች እና ለከተማው ነዋሪ ህብረተሰብ በሞንታርቦ የታገዘ የቅስቀሳና የግንዛቤ ፈጠራ ስራ በሰፊው መስራት ተችሏል።